ሰላም ጤና ይስጥልኝ በመላው ዓለም የምትገኙ ውድ ኢትዮጵያውያን በአዲስ ቪዲዮ በአዲስ ቻናል መጥተናል ማለት ነው። እዚህ ጋር በምታዩቸው መልኩ የአማርኛ ፊደሎቹን ከነዝርያቸው እስከ ዲቃላ ሆሄ እስከሚባሉት ድረስ ይዤላችሁ መጥቻለሁ። እስከ መጨረሻው ተከታተሉ። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ተከታተሉት። አዲስ ቻናል ነው፣ ሰብስክራይብ አድርጉት። እኔ ቀስ ብዬ ፊደሎቹን አነብላችኋለሁ። እናንተ እስከ መጨረሻው ድረስ በትዕግስት ትከታተሉኛላችሁ ማለት ነው። ከዚህ ጋር እንግዲህ ፊደሎችን በተለያየ አይነት የአነባብ ስልት እኔ አሳያችኋለሁ ማለት ነው። በምን አይነት መልኩ እናነባቸዋለን? ለምሳሌ ከዚህ ጋር የምናያት ፊደሎች ሀሁ አሉ ማለት ነው። እዚህ ጋር ሀሁ፣ ይቺ የመጀመሪያዋ ሀ ነች ማለት ነው። የመጀመሪያዋ ፊደል ይቺ ሀ ነች። ይቺ ቀጥላ ለ፣ ከዛ ሐመርሃ፣ ከዛ መ፣ ከዛ ደግሞ ሰ፣ ከዛ ረ፣ ከዛ ሰ፣ ከዛ ሸ። ኦኬ ቆይ ላሳያችሁ። ሸ፣ ከዛ ቀ፣ ከዛ ደግሞ በ፣ ከዛ ተ፣ ከዛ ቸ፣ ሀ፣ ነ፣ ኘ፣ አ፣ ከ። እንግዲህ የአማርኛ ፊደሎቹ ከበ ጋር 34 ናቸው ማለት ነው። እንግዲህ ዛሬ ግማሾቹን ከፍዬ ነው ያመጣሁላችሁ። ቢያንስ እነዚህን ተደጋግማችሁ 4 ቀን 5 ቀን እነዚህን ለማጥናት ሊጨርስባችሁ ይችላል ማለት ነው። ቪዲዮውን ደጋግማችሁ እየከፈታችሁ እንደግን መላልሳችሁ እያያችሁ እነዚህን ፊደሎች ታጠኗቸዋላችሁ ማለት ነው። እነዚህን ካጠናችሁ በኋላ ከዚህ በታች ደግሞ እስከ መጨረሻዋ እስከ ፐ ድረስ ያለውን እሰራላችኋለሁ። የፊደል መጀመሪያ ሀ ነች። ሀ ብለን ነው ፊደል የምንቆጥረው። መጀመሪያ ሀ ነች። የፊደል መጨረሻ ደግሞ ፐ ነች፣ የመጨረሻዋ ማለት ነው። ስለዚህ ከሀ እስከ ከ ግማሾቹን ዛሬ ይዤላችሁ መጥቻለሁ። ልክ ባሳየኋችሁ መልኩ እነዚህ የመጀመሪያ ድምፆች ናቸው። አሁን ያሳየኋችሁ የመጀመሪያ ድምፆች ናቸው። ኦኬ፣ እነዚህ የመጀመሪያ ድምፆች ከሆኑ ከዛ ዝርዮቹን እንዴት ታነቧቸዋላችሁ? ወደ ፊት ልመልሳችሁና ወደኋላ ማለት ወይም ወደ መጣንበት እንግዲህ ሀ ናት ብለናለች። ከዛ ስታነቡ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያላችሁ ማንበብ ትችላላችሁ። 7 ዝርያ ነው ያለው አንድ ፊደል። እያንዳንዱ ማንኛውም ፊደል 7 ቤተሰብ ነው ያለው። ስለዚህ እስከ ሆ እስከ 7ኛው ድረስ በዚህ መልኩ ታነባላችሁ። እቺ እነዚህ የመጨረሻዎቹ እነዚህ ኋ፣ ሏ፣ ኋ፣ ሟ፣ ሷ፣ ሯ፣ ሿ፣ ሷ፣ ሿ፣ ቋ እያለ ይቀጥላል። በየፊደሎቹ መጨረሻ 8ኛ ላይ ውስብስብ ፊደል ወይም ደግሞ ዲቃላ የሚባሉ እያንዳንዱ ፊደሎች አሏቸው ከተወሰኑ ፊደሎች በስተቀር ማለት ነው። ኦኬ፣ በዚህ መልኩ ማጥናት ትችላላችሁ። በሌላው መንገድ እንዴት ታጠናላችሁ መሰላችሁ? ለመጀመሪያ የመጀመሪያ ድምፆችን እዚህ ጋር ሀ፣ ለ፣ ሀ እያልኩኝ አሳይቻችኋለሁ አይደለ? እነዚህን ወደ ታች ካጠናችሁ በኋላ ይሄ ሁለተኛ እና ሶስተኛ ድምፆችን ደግሞ ወደ ታች ማጥናት ትችላላችሁ። አሁንም ሀ፣ ለ፣ ሀ፣ መ እያላችሁ ስታጠኑ ከቆያችሁ በኋላ ደግሞ በሁለተኛ መልኩ ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ እያላችሁ ወደ ታች አሁንም ማጥናት ትችላላችሁ። ኦኬ፣ ይሄኛው ወደ ታች ማጥናቱ ለምንድን ነው የሚቀለው ካላችሁኝ፣ ቀለል ይላል። ይሄኛው ለምንድን ነው የሚቀለው ካላችሁኝ፣ ኦኬ፣ የመጀመሪያ ድምፆች ለመያዝ ቀላል ናቸው። አሁን በጣም ብዙ ሰዎች የመጀመሪያ ፊደሎችን ድምፆችን ያውቋቸዋል። እነማንን? ሀ፣ ለ፣ ሀ እያለ የመጀመሪያ ድምፆችን እነዚህ በጣም ብዙ ሰው ያውቃቸዋል ማለት ነው። ስለዚህ እነዚህን ካወቀ ቅጥያው ነው የሚከብደው። ቅጥያ ማለት ለምሳሌ ሀ፣ ሁ፣ ሂ፣ ሃ፣ ሄ እያልን ስንሄድ እነዚህ ናቸው የሚከብዱት። እነዚህ ደግሞ እንዴት ቀለል ማድረግ እንችላለን? ለምሳሌ ሁለተኛ ድምፆቹ ስናይ የመጀመሪያ ድምፆቹን ካወቅን በኋላ ወደ ሁለተኛ ድምፆች ጥናት ስንሄድ ለምሳሌ ሁለተኛ ድምፅ ማለት ሁ ናት አይደለ? ከዛ ሉ፣ ከዛ ሁ፣ ከዛ ሙ ናቸው። እነዚህ ናቸው የመጀመሪያ ድምፅ ማለት። ስለዚህ እነዚህን ቅጥያዎች ካያችኋቸው ሁ፣ ሉ፣ ሁ፣ ሙ፣ ሱ፣ ሩ፣ ሱ፣ ሹ፣ ቁ፣ ቡ እስከዚህ ድረስ ላሳያችሁ፣ ግን ሁሉም ነው እስከ መጨረሻ።
እንደነገርኳችሁ እስከ ፐ ድረስ እስከ መጨረሻው እስከ 34ኛዋ ፊደል እስከ ፐ ድረስ ያሉት ሁሉም ፊደሎቹ ሁለተኛ ድምፃቸው ቅጥያቸው ተመሳሳይ ነው። የቱ ጋር ነው የሚቀጥለው ካላችሁኝ፣ ሁሉም ፊደሎች እዚህ ወገባቸው ላይ ነው የሚቀጠል ማለት ነው። ቡ ቁ። አሁን ወደዚህ እዚህ ተመልሼ ወደ ላይ ልሄድላችሁ። ቡ ወገቧ ላይ፣ ቁም ወገቧ ላይ፣ ሹ ወገቧ ላይ፣ ኦኬ ሱ ወገቧ ላይ፣ ሩ ወገብ ስለሌላት በታች በኩል ቀጥላታለን ማለት ነው። ኦኬ ሱም ወገቧ ላይ፣ ሙ ወገቧ ላይ፣ ሁም ወገቧ ላይ፣ ሉም ወገቧ ላይ፣ ሁም ወገቧ ላይ። ስለዚህ በእንደዚህ መልኩ ማጥናት ስለምንችል ይህንን ቀለል ያደርግልናል ማለት ነው። ወደ ሶስተኛ ድምፆችም ስንሄድ እግራቸው ልሸፋፋ፣ ሂ እግሯ ሸፋፋ፣ ሊ እግሯ ሸፋፋ፣ ሂ እግሯ ሸፋፋ፣ ሚ እግሯ ሸፋፋ፣ ሲ እግሯ ሸፋፋ፣ ሪ እግር ስለሌላት ወደ ላይ ትቀሎች ለብቻ ነው። የረና የፈ ፊደሎች ከ34 ፊደሎች ትንሽ ባህሪያቸው ለየት ይላል። ከዚያ ውጭ ግን ሌሎቹ ተመሳሳይ ነው። ሲን ብንወስድ፣ ሺን ብንወስድ፣ ቂን ብንወስድ፣ ቢን ብንወስድ፣ ቲን ብንወስድ፣ ቺን ብንወስድ፣ ሂን ብንወስድ፣ ኒን ብንወስድ፣ ኒን ብንወስድ፣ ኢ ኪ ዛሬ እስከሰራውላቸው ያሉ ሁሉም ዛሬ የሰራውላቸው ብቻ ሳይሆን ሁሉም ሁለተኛ ድምፃቸው ሶስተኛ ድምፃቸው ቅጥያቸው ተመሳሳይ ስለሆነ እንደዚህ ወደ ታች ማጥናት ትችላላችሁ ማለት ነው። ኦኬ ከዛ በተረፈ ግን የተለመደው የንባብ ስልት ወደ ግድም ነው። ለምሳሌ ወደ ግድም እንዴት ነው? ቅድም እንዳሳያችሁ ማለት ነው። ለምሳሌ ሀ ሁ ሂ ያለ ማለት ነው። ሀ ሁ ሂ ሃ ሄ ህ ህ ሆ እያልን ማለት ነው። በዚህ የንባብ ስልት ማንበብ እንችላለን። እንቀጥል። እዚህ ጋር ሲቀጥል ለ ሉ ሊ ላ ሌ ል ሎ። ኦኬ ከዛስ ሃ ሁ ሂ ሃ ሄ ህ ሆ። ይኸው አሁን አማርኛ ፊደል ላይ በነገራችን ላይ ሞክሼ ፊደል የሚባል ነገር አለ። ሞክሼ ፊደል ማለት ተመሳሳይ ስም ያላቸው ማለት ነው። ወይም ደግሞ ተመሳሳይ ድምፅ ያላቸው ፊደሎች። ለምሳሌ እዚህ ጋር ሃንና ሃን ብንወስድ እነዚህ ሁለቱም ሃን ነው የሚባሉት። ስንጠራቸው ሙሉ ዝርያቸውን ተመሳሳይ ነው ማለት። የሚለያቸው ምንድነው? የቅርጽ ልዩነት ነው። 3 ሃን ያለ በነገራችን ላይ አማርኛ ፊደል ላይ። ስለዚህ ሰም አለ፣ ጸም አለ፣ አም አለ። ሞክሼ ፊደሎች የሚባሉ አሉ። እነዚህም በሌላ ጊዜ ይሰራላችኋል ነው። ለምሳሌ እዚህ ጋር ሀ ብዬ ደግሜ እዚህ ጋር ሀ ስል ግራ እንዳይገባችሁ ብዬ ነው የምነግራችሁ ማለት ነው። ኦኬ ስንቀጥል ከዛ መ ሙ ሚ ማ ሜ ም ሞ እንላለን። ኦኬ እንቀጥል። አሁንም እንቀጥል። ኦኬ ከዛ ሰ ሱ ሲ ሳ ሴ ስ ሶ እያልን እናነባለን። በተለመደው በግድብ ያነባብ ስልት ማለት ነው። ከዛ ረ ሩ ሪ ራ ሬ ር ሮ ኦኬ እያለን እንቀጥላለን ማለት ነው። እንግዲህ መማር በውስጥ መስመር እያስተማርን ብዙ ልጆችን ይዘን በግሩፕም በተናጠልም እያስተማርን ስለምንገኝ ስልክ ቁጥር እዚህ ጋር አስቀምጥላችኋለሁ። ሌላ ሀገር ላይ ያላችሁ በኢሞ በቴሌግራም በዋትሳፕ ደውሉልኝ። ሀገር ውስጥ ያላችሁ በቀጥታ መደወል ትችላላችሁ። የምንማረው ግን የምናስተምረው በጉግል ሚት ነው። ጉግል ሚት ወይም ዙም አፕ በሚባል አፕሊኬሽን ነው የምናስተምረው ማለት ነው። እሱን ስትደውሉልን ወይም ትምህርቱን ስንጀምር ማሳያችሁ ነው የሚሆነው ማለት ነው። ኦኬ ስለዚህ በዚህ መልኩ በውስጥ መስመር መማር ለምትፈልጉ እንደ ሌሎች ተማሪዎች በአጭር ጊዜ ውጤታማ ለመሆን ያስተማርን ስለምንገኝ ደውሉልን ለማለት እወዳለሁ። ኦኬ ከዛ አሁን ከረ ደርሰናል። እንቀጥልና ንባባችን ወደ ሰ ሁለተኛዋ ሰ እንቀጥላለን። ሰ ሱ ሲ ሳ ሴ ስ ሶ እንላለን። ኦኬ ከዛ ሸ ሹ ሺ ሻ ሼ ሽ ሾ እንላለን። ኦኬ አሁንም እንቀጥል። ከሸ ቀጥላ የምናገኛት ፊደል ቀ ነች። ቀ ቁ ቂ ቃ ቄ ቅ ቆ
ኦኬ ከዛ በ ቡ ቢ ባ ቤ ብ ቦ ኦኬ ከዛ ተ ቱ ሶሪ ቲ ታ ቴ ት ቶ እንላለን። ኦኬ ከዛ ቸ ቹ ቺ ቻ ቼ ች ቾ ኦኬ ከዛ ከቸ ቀጥሎ እቺ ሶስተኛዋ ሀ ነች። አማርኛ ፊደሎች 3 ሀ የሚባሉ ፊደሎች አሉ ብያቸዋለሁ። እቺ ሶስተኛዋ ፊደል ናት ማለት ነው። ስለዚህ እቺንም በደንብ ያዟት። ሀ ነው የምትባለው። ሀ ሁ ሂ ሃ ሄ ህ ሆ እሺ ከዛ ነ ከነ ደርሰናል። ነ ኑ ኒ ና ኔ ን ኖ ኦኬ ከነ ቀጥለን ደግሞ ኘ ነው የምናገኘው ማለት ነው። ኘ የምትባል ፊደል እናገኛለን። ኦኬ ከዛ ኘ ኙ ኚ ኛ ኘ ኚ ኞ ኦኬ ኦኬ ከዛ እንላለን አ ኡ ኢ አ ኤ እ ኦ እሺ ከዛ የመጨረሻዋ እቺ ነች። የመጨረሻ ስላችሁ ዛሬ ከሰራሁላችሁ ለማለት ነው እንጂ የፊደል መጨረሻ ለማለት ፈልጌ አይደለም። ከ ኩ ኪ ካ ኬ ክ ኮ እንላለን ማለት ነው። እንግዲህ የመጀመሪያው ምዕራፍ ናቸው እነዚህ። እንግዲህ ከሁለት ነው የከፈልኩት ብያቸዋለሁ ከመግቢያው ላይ። የመጀመሪያው ፊደላት እነዚህ ናቸው ማለት ነው። ስለዚህ እነዚህ እንደነገርኳችሁ እየደጋገማችሁ ታጠናላችሁ። በሚቀጥለው በሁለተኛው ምዕራፍ ደግሞ ያኛውን እሰራላችኋለሁ። በሁለቱ ቪዲዮ የአማርኛ ፊደሎችን አትሊስት የመጀመሪያ ድምፆችን ጥንቅቅ አድርጋችሁ መያዝ ትችላላችሁ። ከዛም በኋላ ወደ ቀጥያው ትገባላችሁ። እዚህ ጋር መሀል ላይ ወዳሉት ማለት ነው። ሶ ከከበዳችሁና ግልጽ የማይሆንላችሁም ነገር ካለ 1 ወር 2 ወር ገብታችሁ ብትማሩ እኔ ጋር በውስጥ መስመር ደውላችሁልኝ አጭር ጊዜ ውጤታማ ሆናችሁ ማንበብ መጻፍ ችላችሁ ከመሸማቀቅ ከብዙ ነገር ራሳችሁ መገላገል ትችላላችሁ ማለት ነው። በውጭ ሀገር ያላችሁ ልጆቻችሁን ማስጠናት ለምትችሉም ደግሞ እነሆ አለን። በየትኛውም ሰዓት ደውሉልን፣ እናስጠናላችኋለን። በልዩ እንክብካቤ ሞር ደግሞ ለህፃናት ሲሆን በልዩ እንክብካቤ እናስጠናለን። በሌላ ቪዲዮ እንገናኛለን። ቸር ሰንብቱ።